ማህበረሰብ ታሪክ የስልጤ ማህበረሰብ ከሐረር እንደተነሳና የሃዲያ ሱልጣኔት ትውልድ እንደሆነ ይነገራል። የስልጤ ሀገር ለመጀመሪያ ጊዜ በጽሑፍ የተጠቀሰው በ14ኛው መቶ ክፍለ ዘመን ስልጤጌ ተብሎ ነበር። በቃል በተላለፈ ታሪክ መሰረትም የስልጤ ቅድመ አያቶች የሐረር ነዋሪዎች የነበሩት ካቢር ሐሚድና አውባር ካድሌ ነበሩ። ወራቤም ለመጀመሪያ ጊዜ የተጠቀሰው ከ440 ዓመታት በፊት በ1583 ወይም በ1584 ዓመተ ምህረት በአጼ ሰርጸ ድንግል ዘመነ መንግስት የኦሮሞ ሰዎች ወራቤንና ፋንፋራን በጦር ሲከቡ ነበር። የስልጤ ወደ አሁኑ አካባቢው አመጣጥ በ16ኛው መቶ ክፍለ ዘመን እንደሚጀምር ይታመናል። ይህም ኢማም አህመድ ኢብን ኢብራሂም አልጋዚ ወይንም አህመድ ግራኝ በክርስቲያን አቢሲኒያ ላይ ከፍተኛ ወታደራዊ ዘመቻ ሲያካሂድ ነበር። በስልጤ በቃል በተላለፈ ታሪክ መሰረትም በሐረር የተወለዱ አንድ ሐጅ አልዬ የተባሉ የሃይማኖት መሪ አምድ ኡምናን የተባለ ቦታ ላይ እንዲሰፍሩ እስኪነገራቸው ድረስ ዘመቻውን ተከትለው መጥተው ነበር። በዛም በሰፈሩበት አካባቢም አንዲት ሴት አገቡ። ከእርሷም የተወለደላቸው የመጨረሻ ልጅ ገንስልጢ ተባለ። እርሱም የስልጢ ማህበረሰብ መነሻ እንደሆነ ይታመናል። ሐጅ አልዬ በአባታቸው ሐረሪ በእናታቸው የአረብ ዝርያ እንዳላቸው የሚነገር ሲሆን በስፍራው ሲደርሱ በመጀመሪያ መቀመጫቸውን ያደረጉት አልቾ ወሬሮ ላይ እንደነበር በታሪክ ይነገራል። ስልጢ በቀደመ ትርጉሙ ማለትም እንደ ጋንስ ስልጢ ዘሮች በአሁኑ ጊዜ ካሉት የስልጤ ክፍሎች አንዱን ብቻ ይይዛል። ተመሳሳይ ቋንቋ የሚጋሩ ይህንን አተራረክ የሚከተሉ ሌሎች የሙስሊም ክፍሎች ግን አሉ። እነርሱም አዜርነት በርበር፣ ማልጋ፣ አሊቾ ወሬሮ እና ወለኔ ገደባኖ ናቸው። እና እነዚህ 5 ክፍሎች ስልጢን ጨምሮ ማለት ነው ኢስላም ተብለው ይጠሩ ነበር። ይህ ቃል በአገር ውስጥ ቋንቋ በቀላሉ ሙስሊም ማለት ነው። ነገር ግን በተለይም እነሱ የሚጋሩትን ቋንቋ ኢስላምኛን ወይም ስልጥኛን የሚናገሩ ሰዎች እንደማለት ነው። በዚያን ወቅት የነበረው የስልጤ ህዝብ ወደ አሁኑ ስፍራ ከመድረሱ በፊት ገደብ ዝዋይ ወይም ላቂ ደንበል፣ ሲዳማ፣ ከቡልቡላ አጠገብ ባለው አሊቶ ዳገት በሚባሉ አካባቢዎች ቆይታ እንዳደረገ የተለያዩ መረጃዎች ይጠቁማሉ። በወቅቱ ለህዝቡ እንቅስቃሴ እንደ ምክንያት የሚገለጸው በግራኝ አህመድ የተነሳ ጥሩ የመኖሪያ አካባቢ ለመፈለግ እንደሆነ ይነገራል። በሁሴን መሐመድ ገለጻ መሰረት ኢስላም የሚለው